ነው። እሺ አሁን እኔ ደግሞ ምን ላሳይህ ነው? ኢየሱስ ክርስቶስ ከመሰቀሉ በፊት ወደ መስቀል ከመሄዱ በፊት አድነኝ እያለ ለምኗል አልለመነም? አምላኩ አሳይ። ያውና ኢየሱስ ክርስቶስ ከመሰቀሉ በፊት አድነኝ ብሎ ለምኗል። ያውና ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን ይላል? አሁን ነፍሴ ታውካለች፣ ምን እስላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ እያለ ይናገራል። ከዚህ ሰዓት አድነኝ ብሎ ኢየሱስ ክርስቶስ ወደ መስቀል ገና ከመሄዱ በፊት ተናግሯል። ይሄን ጸሎቱን አምላክ ሰምቶታል ወይንስ አልሰማለትም? መልሰልኝ። አምላክ ይሄን ጸሎቱን ሰምቶታል። በጣም ጥሩ ሰምቶታል አለ። ስለዚህ ድኗል ማለት ነው። ምክንያቱም እግዚአብሔር አብ ሰምቶታል። ይኸውልህ እግዚአብሔር አብ ሰምቶታል። ባህሪ አምላክ የሚባል ነገር የለም። እኔና ያብናየ ምን ማለት እንደው ከፈለግሽ ያስረዳሽ። እሺ ክርስቶስን ያስነሳው ማን ነው? ክርስቶስን ያስነሳው ማን ነው? አምላኩ እግዚአብሔር። እንደዚህ እግዚአብሔር ነው ያስነሳው የሚል አሳየኝ። አሳይሻለሁ። ወይ ፈጣሪ ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገርኛ ምስክሮች ነው። እስቲ ካለ ወደ ላይ በለው ካለ ያለው ምንም አዲስ ነገር የለውም። እግዚአብሔር ነው ያስነሳው። ስለ ክርስቶስ ትንሣኤ ያስቀድሞ አይቶ ነፍሱ እኔ አንተ ቤት ስገባ ማለት ነው ጥያቄዎች መልሶች ሁሉ ይጠፉብኛል። ለጥያቄዎች ሁሉ መልስ ታገኛለሽ። ከዚህ በፊት ጠይቀሽ ይቅርታ ያልተመለሰልሽ መልስ ነበረ። ያንን ልመልስልሽ አስታወስ። ልክ ስገቢ አስታወስኩ። መልስልኝ። ምን ነበር የጠየቅሽው? የቁርአኗ ማርያም ነው ያልሽው? ምን ነበር? አዎ የቁርአኗ ማርያም የሃሮን እህት እንደዛ ብለውሻል። በቁርአን ላይ የሃሮን እህት ነች። ስለዚህ የኢየሱስ ክርስቶስ እናት አይደለችም አይነት ነገር። እናት አይደለም። በጣም ጥሩ። ኢየሱስ ራሱ እኔ ሰው ነኝ ብሏል። እንትን ትላለህ። ሰው ነኝ ያለ ቃል በቃል ራሱ ሲናገር፣ አንተ ደግሞ አይ ኢየሱስ ተሳስተሃል፣ ሰው ነኝ ብቻ አትበል፣ አምላክ ነኝ በል እያልከው ነው ያላለው። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም። አሁን የተናሳ የክርስቶስ ትልቅ ተቃዋሚዎች ከይቅርታ ጋር ክርስቲያኖች ናቸው እዚህ ዓለም ላይ። ምክንያቱም እኔ ሰው ነኝ እያለ አይ ተሳስተሃል፣ ሰውን ብቻ አይደለም ሰውም አምላክም ነህ አሉት። ብትወዱኝስ አብ ከእኔ ይበልጣል አለ። አይበልጥም፣ በፍጹም እኩል ነህ ከአብ ጋር ብለው ካሉት። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ነኝ አለ። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አይቻልም፣ ትችላለህ ሁሉንም አሉት። እኔ አምላክ አለኝ አለ ኢየሱስ ክርስቶስ። በፍጹም አምላክ የለህም፣ አንተ ራስህ አምላክ ነህ አሉት። እዚህ ምድር ላይ እንደ ክርስቶስን የተቃወሙ ትልቅ ተቃዋሚዎች ክርስቲያኖች ናቸው። ወላሂ ክርስቲያኖች ናቸው። አምላክ አንድ እና ብቸኛ ነው ብሎ ክርስቶስ አስተማረ። እስራኤል ስማ ጌታ አምላካችን አንድ ጌታ ነው አለ። አይ ተሳስተሃል፣ አምላክ አንድም ሶስትም ነው ብለው ካሉት። አምላክ አንድ ብቻውን ነው እያለ ተናገረ። አይ በፍጹም አይደለም ስላሴ ነው አሉት። ላሐውለ ወላ ቁወተ። አይሁዶች ገለነዋል ብለው ጨፈሩ፣ ሳቁ፣ ምናምን አሉ። ከእነሱ ጎን ሆነው ተገለዋል አመኑ ክርስቲያኖች። ለምን ክርስቶስ ተቃዋሚ? ለዛ መልስ ትንሽ ይቅርታ አልጨረስኩም፣ ገና ነኝ እኮ መቼ ጨረስኩኝ? ጳውሎስ መጣና ኢየሱስ ክርስቶስን እየተረገመ ነው አለ። አሜን ነው ብለው ተቀበሉት። ከይፍ ያኔ ከይፍ የክርስቶስ ተቃዋሚ ወላሂ ላዚም ትልቅ ተቃዋሚዎች ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ብሎ ወደ እርሱ አምልኮ እንድትፈጽሙ አዘዛቸው። ምን ብለን እንጸልይ አሉት። ኢየሱስ ክርስቶስን መጥተው በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። በስመ አብ በወልድ መንፈስ ቅዱስ ብለው ለሶስቱም እንጸልያለን አሉ። ከይፍ ያኔ ክርስቶስ ሲያበልክ የነበረው እኔ ለአብ እገዛለሁኝ ብሎ ቃል በቃል እየተናገረ ለአብ እሰግዳለሁኝ ብሎ እየተናገረ አይ እናንተ ደግሞ ለአብም ለወልድም ለመንፈስ ቅዱስም አላቸው። ኢየሱስ ክርስቶስ ለአብ ለወልድ ለመንፈስ ቅዱስ ይሰግድ ነበር ለሶስቱም። ዛሬ እናንተ እንደምታደርጉት ወይንስ ለአብ ብቻ ነበር የሚሰግደው? ለአብ ብቻ እንደሚሰግድ ያው ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ተቀምጦላቸዋል። እኛ ስለምናውቀው ለአብ እንሰግዳለን ይላል ቃል በቃል ኢየሱስ ከታች አለ አይደል? ሲጸልይም አባት ሆይ እያለ ነው የሚጸልየው። ለአንድ አምላኩ ለዚያ ይጸልያል እንጂ በፍጹም እንደናንተ እንደዛሬ ለአብ ለወልድ ለመንፈስ ቅዱስ ብሎ አይጸልይም ነበር። የቱ ጋር ነው እንደሱ ብሎ የጸልየው?
ነቢያቶች በምን መልኩ ነው አምላክን ያመለኩት ብላችሁ አትፈልጉም? መጽሐፋችሁ ላይ ለዚያ ለአንድ አምላክ ነበር ሲጸልዩ የነበረ። አይ ነው